የአእምሮ ጠለፋ ወይም ብሬን ሃኪንግ የጥቁሩ ሳጥን ሚስጥር። እንኳን ወደ ውስጠኛው ዓለም በሰላም መጣ። አሁን የምነግርህ ነገር በዙሪያህ ያለው ዓለም እንዳታቀው የሚፈልገው ትልቁ ሚስጥር ነው። አንተ ራስን እንደምትመራ ታስባለህ ወይስ አእምሮ ውስጥ የተተከሉ የድሮ ሶፍትዌሮች ናቸው እየመሩ ያሉት? ዛሬ በአንደኛው ክፍለ ዘመን ትልቁን ወንጀል እንመረምራለን። እሱም የትኩረት ስርቆት ነው። አእምሮ ሊለወጥ የሚችል ቢሆንም ዓለም ግን አንተን ባለበት አስሮ ለማስቀረት የኤነርጂ ወጥመድ ዘርግቶብሃል። ይህ ወጥመድ ሰብረ ለመውጣት ዝግጁ ነህ? በዚህ ቅጽበት ቆም ብለህ አስብ። አሁን የምታደርገው ነገር በእርግጥ ያንተ ውሳኔ ነው ወይ አእምሮ ውስጥ በጥቁሩ ሳጥን ውስጥ የተቀመጠ የድሮ ኮድ ነው እየመራ ያለው? አብዛኛው ሰው 95% የሚሆነው ህይወቱን የሚያሳልፈው በንቃተ ህሊናው ሳይሆን በደመ ነፍሱ ወይንም አውቶፓይለት በሚባለው ድብቅ ሲስተም ነው። አሁን ስክሪኑን እያየህ ባለበት ቅጽበት የግራ እግርህ መሬት ላይ መሆኑን ወይም አለመሆኑን አስታውሰህ ነበር ወይስ አእምሮ ያንን መረጃ አላስፈላጊ ብሎ ደብቆብህ ነበር? የአልጎሪዝም ጦርነትና የዶፓሚን ወጥመድ። ዛሬ በዓለማችን ላይ ትልቁ ጦርነት የሚካሄደው ለደንበር ሳይሆን ለአንተ ትኩረት ነው። ትልልቅ የቴክኖሎጂ ኩባንያዎች አእምሮ ውስጥ ያለውን ዶፓሚን የተባለ ኬሚካል እንዴት እንደሚዘሩት ያውቃሉ። አንድን ቪዲዮ ስታይ አልጎሪዝም አእምሮ ውስጥ የሚረጫት ደስታ ይለካል። ስልኩን ስትከፍት የሚሰማህ ያ ትንሽ እርካታ በጥቁር ሳጥን ውስጥ እንደ ትዕዛዝ ትቀመጣለች። በሚቀጥለው ጊዜ አእምሮህ አንተን ሳይጠይቅ ስልክህን እንዲያነሳ ያደርገዋል። አንተ ሳታቀው አእምሮህ ለሌሎች ገቢ የሚያስገኝ ዲጂታል ባሪያ ሆኗል። ይህ የነርቭ ጠለፋ ይባላል። እስኪ ራስን በቅንነት ጠይቅ። ባለፉት 24 ሰዓታት ውስጥ ምንም አይነት አስፈላጊ መልእክት ሳይኖርህ ስልክህን ስንት ጊዜ ከፍተህ ዘጋኸው? ያ ያደረከው አንተ ነህ ወይስ አእምሮ ውስጥ ያለው ዶፓሚን? የአእምሮ አውራ ጎዳናዎችና ፋይንተም ሊፕ ሚስጥር። አእምሮ ውስጥ አሮጌ ልማዶች እንደ አውራ ጎዳና ናቸው። ማይሊን የተባለ ሽፋን ስላላቸው መልእክቱን በከፍተኛ ፍጥነት ይጓዛል። አዲስ ልማድ ደግሞ ገና ጥቅጥቅ ያለ ጨካ ነው። እዚህ ጋር አንድ አስደናቂ ሚስጥር አለ። ፋይንተም ሊፕ። እጁን ያጣ ሰው የሌለው እጁ ሲያመው ሊሰማው ይችላል። ለምን? ምክንያቱም አእምሮ ውስጥ ያለው የእጅ ካርታ አሁንም ስላለ ነው። ይህ የካርታ ግን በመስታወት ሳጥን ወይም ሚረር ቦክስ ሊጠፋና ሊታለል ይችላል። ይህም ማለት አእምሮ በምናምና በእውነት መካከል ያለውን ልዩነት ስለማያውቅ አዲስ የእይታ መረጃ በመስጠት አሮጌውን የህመም ኮድ መቀየር ትችላለህ ማለት ነው። የተሰበረ አእምሮ ጥገናና የአእምሮ ጋሻ። አእምሮአችን ኒውሮጀነሲስ የሚባል ሂደቱን ራሱን የመጠገን አስገራሚ ብቃት አለው። አዳዲስ የነርቭ ስሌቶችን ማብቀል ይችላል። ይህን ለማድረግ የአእምሮ ጋሻ መገንባት አለብህ። የ2 ደቂቃ ህግ። አእምሮህ እንዲቃወምህ አዲስ ነገርን ለ2 ደቂቃ ብቻ ጀምር። የአካባቢ ጠለፋ። ትኩረትን የሚሰርቁ ነገሮች ከአይንህ አርቅ። የቢዲኤንኤፍ ፕሮቲን ከአካል ብቃት እንቅስቃሴ አእምሮህን አድስ። ዛሬ አንድ አዲስ ነገር ለመማር ብትወስን አእምሮ ወዲያውኑ የሚሰጠው ስበብ ምንድን ነው? ጊዜ የለኝም፣ ከባድ ነው ወይስ ነገ ጀምራለሁ? ይህ የአእምሮ መከላከያ ቫይረስ መሆኑን አሁን ተረድተሃል። ዛሬ አእምሮህ እንዴት እንደተጠለፈና እንዴት መልሰህ እንደምትጠግነው አይተናል። እንደ ንስታይልና ማይክል ጆርዳን ያሉ ሰዎች ያደረጉት አእምሮአቸውን ዳግም ፕሮግራም ማድረግ ነው። አንተስ አሮጌውና ምቹውን ውድቀት ትመርጣለህ ወይስ አዲሱንና ፈታኙን ስኬት? አእምሮ ካልተገራ ሌላ ሰው ይገራዋል። ምርጫው ያንተ ነው።